ገባ ይሆናል። ሰላም ሲባል ብዙ ዘርፈ ብዙ ምክንያቶች አሉ። አንድ አገር ሰላም ከሌለ አገር የለም። ሰላም ከሌለ መኖር የለም። ሰላም ከሌለ ወጥቶ መግባት የለም። ሰላም ከሌለ ምንም ነገር የሚታሰብ የለም። ይህንን በማወቅ ነው የኢትዮጵያ አንድነት አርበኞች ግንባር ለሰላሙ ቅድሚያ የሰጠው። እኛ ጸረ ሰላም አይደለንም። ስማችም እንግዲህ ማንኛውም ሰው ማንኛውም ፖለቲካ ተቃዋሚ ወጥቶ ይቃወማል። መቃወም መቼስ መብት ነው። ከተቃወሙ በኋላ ደግሞ ቆም ብሎ ማየትና ማሰብ ተገቢ ይሆናል። ድርጅቱ ያንን ያምናል። ያንን በማመኑ ነው በረሃም ሆነን እኛ ስለ ሀገራችን ተጨባጭ ሁኔታ የውጭውንም ሆነ የሀገራችን ተጨባጭ ሁኔታ ቆም ብለን በማሰብ ለሀገራችን ዛሬ የሚያስፈልገው ምንድን ነው? ሀገራችን ዛሬ በምን ሁኔታ ነው ያለች? ለሀገራችን ደግሞ አሁን እኛ ትጥቅ ትግል በምናካሄድበት ጊዜ የምናደርገው ነገር ቀደም ብለን ካስቀመጥነው ፕሮግራማችን በመቀየር ወደ ሰላም መዞር ስላለብን በሰላም ሂደት ውስጥ ደግሞ የሚገኘው ትልቅ ነገር ስላለ ለሕዝባችንም ለሀገራችንም የሚጠቅም ስለሆነ የዓለም ተጨባጭ ሁኔታም ትጥቅ ትግልን በማካሄድ የሚደግፍ ባለመሆኑ ለሕዝባችን የሚበጀው ሰላም በመሆኑ በሰላሙ ጉዳይ ላይ በሰላም ሁኔታ ላይ አተኩረን ነው የቀጠል ነው። የኢትዮጵያ ሰላም ሁኔታ እንዳየነው ከሆነ ካለፈው ከአንድ ወር በፊት ከነበረው በአሁኑ ጊዜ አንጻራዊ ሰላም አለ። እንግዲህ ይሄ እንዲቀጥል ለማድረግ የመንግስትና የህዝብ ጥረት የጋራ ጥረት ይሆናል። የኛም አስተዋጽኦ መጨመር አለበት። እኛም በበኩላችን ባለን አጋጣሚ ከከፍተኛ መንግስት ኃላፊዎች ጋር የምንገናኝ ስለሆነ ስለዚህ ስለ ሰላሙ የሚቀጥልበት ሁኔታ ማሳሰብና መናገር የምንችልበት በአሁኑ ወቅት ጥሩ ግንኙነት ከመንግስት ጋር ስላለን ይህንን እንሰራለን። ውጪ በምናይበትና ውስጥ ገብተን በምናይበት ጊዜ ልዩነት አሉ። ምክንያቱም ውጪ የሆነን የምንሰማውና በዜናም ሆነ በተለያየ በአባሎቻችንና በደጋፊዎቻችን ውስጥ ካሉ ከምንሰማ ውስጥ ገብተን ደግሞ ስናይ የተለያዩ ነገሮች አሉ። ብዙን ጊዜ እንግዲህ ፖለቲካም ሆነ የአስተሳሰብ ለውጥ አለ። ቅድም እንደተጠቀሰው ከድርጅቱ ሊቀመንበር የተለያየ አስተሳሰቦች የተለያየ አመለካከቶች በሀገራችን እንዳሉ አይተናል። ብዙውን ጊዜ ጭፍን ጥላቻ ነው ያለው። እኔ እንዳየሁት እንደ ሰላም አደራዳሪ እኔ ሰላሙ ነው የምመርጠው፣ ለሰላሙ ነው ቅድሚያ የሚሰጠው። መቼስ ሰው ብዙውን ጊዜ ሰላም የማይፈልግ የለም። ችግሮች ያሉ ችግሮቹን ተቋቁሞ ወደ ሰላሙ ለመምጣት ሰላም እንዲመጣ መመኘትም ያስፈልጋል። ተግባራዊ ስራም ያስፈልጋል፣ መመኘትም ያስፈልጋል። አሁን እንዳየሁት ከሆነ ህዝባችን በተለያየ በሚዲያና በተለያየ ጥላቻን ያነገቡ ግለሰቦች፣ ቡድኖች በሚያራግፉት አስተሳሰብ አእምሯቸው በጣም ትንሽ ተቀይሯል። ከኛ ጋራ ብዙ መሄድ አልቻሉም። እኔ ብዙ ሰዎችን አነጋግሬ ነበረ። በሙያም ይህንን ስራ ስለሚያውቅ ወጣ ብዬ አነጋግሬ ነበረ። የሚናገሩትና የሚያስቡት አስተሳሰብ መልካም አይደለም። ስለዚህ ይህንን ለመቀየር የህዝቡን አስተሳሰብ ለመቀየርና ህዝቡን ወደ መንግስት ለማምጣት መንግስት ብዙ ስራ ይቀራል፣ ብዙ ስራ መስራት አለበት ብዬ አስባለሁ። ድርጅታችን እንግዲህ ከመነሻው ሰላምን ያነገበና ሁለቱንም ጎን ለጎን ትጥቅ ትግልም ስናካሄድ ስለ ሰላሙም ስለ ሀገራችንም ተጨባጭ ሁኔታ የዓለም ተጨባጭ ሁኔታ ጠንቅቀን የምንረዳ ስለሆነ ለወደፊት በሀገራችን ጭፍን ጥላቻ ቀርቶ በቀልነት ቀርቶ ለወደፊት ህዝባችን ወጣቱ ትውልድ ለቀሪው ትውልድ የሚያስብበትና አንድ ላይ ሆኖ የተጀመረውን ልማት የተጀመረውን ዲሞክራሲ የሚያስቀጥልበትን ወደ ጎን ትቶ ማስቀጠል የሚችልበትን ሁኔታ በአባሎቻችንና በደጋፎቻችን መስክ አሁን እንወጣለን። ወጥተን ስለ ድርድሩና ስለ ደረስንበት ሁኔታ
በየጎረቤት ሀገሮችና በውጭም ለማስረዳት ፕሮግራም አለን። በዛ ላይ ድርጅቱ አቁሙ በፈቀደ መሰረት ይህንን የሚያስረዳ ከመንግስት ጋር አብሮ በመሆን ድርጅቱ ይህንን የሚያስረዳና ይህንን አስቀጥሎ የሚሰራበትን ፕሮግራም አውጥተን እንቀሳቀሳለን ብዬ ገምታለሁ። ማንኛውም ሰው ቢሆን ከሀገሩ ተለይቶ በሰው ሀገር ግማሽ ዕድሜውን ሲያሳልፍ ቀላል ነገር አይደለም። ያን ሁሉ ሲያሳልፍ በዓላማና በራዕይ ስለምንቀሳቀስ ምንም የሚቆጨኝ ነገር የለም። የጀመርኩትን ዓላማና ራዕይን በማስቀጠል ለዛሬው ለአሁኑ ጊዜ ስለደረስኩ በጣም ደስተኛ ነኝ። በሀገሬ ምድር ላይ ይሄን ሰላምን ይዤ ስለመጣው የሰላም ተልእኮ አሳክቼ የሰላምን ዘንባባ ይዤ ወደ ሀገሬ ስለገባው በጣም ደስተኛ ነኝ። ያለፈውን ሁሉ አላስታውሰውም። በግሌ እንግዲህ ማስበው ድርጅቱ እንደ ፓርቲ ራሱን በምርጫ ቦርድ አስመዝግቦ በሀገራችን እንደ ማንኛውም ፖለቲካ ፓርቲ ሀገር ውስጥ ካለ ከነሱ ጋራ እንደነሱ የኛም ተመዝግቦ የፖለቲካ ትግላችንን በሰለጠነና በሰላማዊ ሁኔታ ለመቀጠል ዝግጅታችንን ጀምረናል። እንግዲህ የተጀመረው ዝግጅት አሁን ወደዛ ነው የምናዘነብለው። በዛ ላይ ሁሉም አባሎቻችን፣ ደጋፊዎቻችን ውጭም ሀገር ውስጥም ያሉት ሆነን እንደ ማንኛውም ኢትዮጵያዊ ፓርቲ በሀገራችን የፖለቲካ ምህዳሩን ከመንግስት ጋር አብረን በሰለጠነ መንገድ መንግስት ባስቀመጠው መስፈርትና መንግስት ባስቀመጠው እንደሌላው ፖለቲካ ፓርቲ እኛም እንደዛ ተመዝግበን ወደፊት በዚህ በተለይ በግሌ በሰላማዊ ሂደት ውስጥ ለመቀጠል በጣም መንግስት ውጭ ሆነን እንደምናየው አይደለም። ውጭ ሆነን የመንግስትን አንዳንድ እዛ አካባቢም በተለያየ ሁኔታ ላይ በስደትም በግልም በተለያየ ነገር ብቻ በውጭ ብዙዎች አሉ። የሚታወቅ ነው የምንሰማው እና አሁን ደግሞ ይህን ድርድር ከጀመርንበት ጊዜ ጀምሮ ከመንግስት ጋር የምናካሄደው የድርድር መንፈስም እዚህም ከመጣን ጊዜ ጀምሮ መንግስት የሚያደርግልን ትልቅ አገራዊ ስሜት ያለ ሁኔታ ነው እና መንግስት ትልቅ መስተንግዶ ነው ያደረገልን፣ ትልቅ አቀባበል ነው ያደረገልን። እንግዲህ መጨረሻው ጠቅላይ ሚኒስትር ነው። እስከ ጠቅላይ ሚኒስትር ድረስ መጀመሪያ ገብተው እንኳን ወደ ሀገራችሁ በሰላም መጣችሁ ብለው በትልቅ መንፈስ በትልቅ ሁኔታ ነው የተቀበሉን። ያ ትልቅ ማስረጃ ነው። ሌላ መግለጽ አያስፈልግም። እንግዲህ አገርን የሚወክል የአንድ ሀገር ጠቅላይ ሚኒስትር ነው። የኢትዮጵያን ሕዝብ ወክሎ እንኳን ደህና መጣችሁ ብለው ተቀብለውን በጥሩ ሁኔታ አስተናግደዋል። ከዛም በኋላ ያው ሁሉ ነገር ፋሲሊቲ ተሟልቶ ነው ያለነው እና ትልቅ አቀባበል ነው መንግስት ያደረገልን። ለኛ ብቻ ሳይሆን ቀጣዩም የሚመጡት ተመሳሳይ ሁኔታ ላይ ውጭ ያሉ ተቋሞች እንደዚህ አይነት ሁኔታ መንግስት ያደርጋል ብዬ አስባለሁ። እንግዲህ ፖለቲካ ተቋሞች እያንዳንዳቸው የራሳቸው የፖለቲካ አጀንዳ አላቸው። የነሱን አመለካከትና የነሱን አጀንዳ ድርጅቱ ያከብራል። የአመለካከት ልዩነት ነው። ወደኛ ሁኑ ማለት አይቻልም። ሆኖም እኛ የተከተልነው ሰላማዊ ሂደት በሰለጠነና በሰላማዊና ህጋዊ መንገድ ልዩነታችን እንደተጠበቀ ሆኖ በጠረጴዛ ዙሪያ ብቻ መፍታት በንግግር ብቻ መፍታት እንችላለን የሚለውን መሮ ተከትሎ ወደ ሀገር ቤት ገብቶ ይችን ሀገር ካለችበት አሁን ከነበረችበት የበለጠ ሰርተን ለማሳደግ በጋራ አንድ ላይ ሆነን ብንጓዝ የተሻለ ነው ብዬ አምናለሁ። ይህንን ዓላማ በመከተል ሁሉም እኛ ባደረግነው አይነት ሁኔታ ወደ ሀገር ቤት ገብቶ በጋራ ሰርተን እቺን ሀገር ከጥላቻና ከጭፍን ጥላቻና ከተለያየ አመለካከት ጸድተን በሰለጠነ መንገድ እቺን ሀገር በጋራ ብናሳድግ የተሻለ ነው ብዬ አምናለሁ። ይህንን ነው ማስተላልፈው።